السلام عليكم ورحمة الله وبركاته. ስለ ነብዩ ሰለላሁ ዐለይሂ ወሰለም እነኚህን ጥያቄዎች ውስጥ ተጠይቆ ያውቃል? ነብዩ ሰለላሁ ዐለይሂ ወሰለም ምን አይነት ሰው ነበሩ? በስነ ምግባር በኩል አይደለም፣ በስነ ምግባር በኩል ብዙ ጊዜ ስለሚወራ ፊታቸው ምን ይመስል ነበር? ስለ ነብዩ እስቲ ንገረኝና እሳቸውን ወስፍ አድርግልኝ ብትባል ሲደሰቱ ምን ነበር የሚያደርጉት? ፈገግ ሲሉ ምን ይመስሉ ነበር? ከሰሃቦች ጋር ሲያወሩ እንዴት ነበር የሚያወሩት? ድምጻቸውስ ምን አይነት ነበር? ቁመታቸው እንዴት ነበር? አረማመዳቸው እንዴት ነበር? የሚል ጥያቄ ተነስቶብህ ያውቃል? እንዲህ ያሉ ጥያቄዎች ተነስተውብህ ለጥያቄዎቹ መልስ አጥተህ ከሆነ ኢንሻአላሁ ተዓላ ዛሬ ሙሉ መልስ የምታገኝ ይሆናል ማለት ነው። ያን መልስ የሚመልሱት ደግሞ ስለነሱ ሰምተው የሚያወሩ ሳይሆን ከእሳቸው ጋር ሰለላሁ ዐለይሂ ወሰለም ረጅም ዘመናትን የኖሩ ለእሳቸው ኻዲም የነበሩ የእሳቸው ባልደረባ የነበሩ የእሳቸው ሰሓባ ሆነው ረጅም ዘመናት እሳቸውን ያገለገሉና ከእሳቸው ጋር የኖሩ ሰሓቦች ናቸው። ትልቁ ገጣሚ ሐሳን ብን ሳቢት ረዲየላሁ ዐንሁ ስለሳቸው ውበት ሲናገር ወአሕሰኑ ሚንከ ለም ተረ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዐይቢን ከአነከ ቀድ ኹሊቅተ ከማ ተሻኡን ያላቸው። ከእርሶ የሚሻልን አይኔ አይታ አታውቅም አለ። ወአጅመሉ ሚንከ ለም ተሊድ ኒሳኡ ዓረቦች ቁንጅና አላቸው ይባላል አይደል? እውነትም ነው። ሆኖም ግን ሐሳን ብን ሳቢት ረዲየላሁ ዐንሁ ሲናገር ወአጅመሉ ሚንከ ለም ተሊድ ኒሳኡ ከርሶ የሚያምርን የሴት ልጅ አልወለደችም ማለት ሴት የምትባል ከርሶ የሚያምርን አልወለደችም። ኹሊቅተ ሙበረአን ሚን ኩሊ ዐይቢን ከሁሉም አይነት ጉድለትና ጉድፈት ሙሉ በሙሉ የጠራ ሆነ ተፈጠርክ አለው። ከአነከ ቀድ ኹሊቅተ ከማ ተሻኡ ልክ አፈጣጠርህን ያሻኸውና የመረጥከው ይመስል ለራስ ሲቆርሱ አያሳንሱ እንደሚባለው ሲፈጠሩ በራሶት ምርጫ የተፈጠሩ ይመስል ሁሉም ማንነቶት ሁሉም የሰው ልጅ የሚዋብበትን ነገር አላህ ሱብሓነሁ ወተዓላ ለግሶታል ብሎ ሐሳን ብን ሳቢት ተናገረ። ለምን እንደዚህ ያለ? እውነት ነብዩ ይሄን ያክል ውብ ነበሩ? እስቲ ወደ እሳቸው ገጽታ ወይ ደግሞ ፊዚካል አፒራንስ ምን እንደሚመስል አብረን እንመልከት። ከቁመታቸው ስንጀምር ነቢያችን ሰለላሁ ዐለይሂ ወሰለም ካነ ረብዓተን ሚነል በሸር አሉ ሰሓቦች። እሳቸው ከሰው መካከለኛ ማለት እሳቸው ናቸው። ረጅም አይደሉም፣ አጭርም አይደሉም፣ መካከለኛ ናቸው። ያ ብቻ አይደለም ደግሞ ወካነ በዒደን ማ በይነል መንኪበይን ያሉ ደረታቸው ደግሞ ሰፊ ነበር። ሲታዩ አይን ይሞላሉ። ከሰዎች ጋር ሲሄዱ ቶሎ ወደ ሰው አይን የሚገቡና በደንብ የሚታዩ ሞላ ያለ ሰውነት ያላቸው ውብ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ወደ ፊታቸው ስንመጣ ደግሞ የነብዩ ፊት ሰለላሁ ዐለይሂ ወሰለም በጣም የሚያምር ከለራቸው ደግሞ ወደ ንጣት የሚጠጋ መቶ ነጭ ያልሆነ ቅላትም የተቀላቀለበት ትንሽ ጠይምነት ነገርም ያለበት ወላኪን ወደ ንጣት ያዘነበለ በጣም የሚያበራ ፊት ነበራቸው ሰለላሁ ዐለይሂ ወሰለም። ሐታ ሰሓቦች እኮ ስለ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ስለሳቸው ፊት ሲያነሱ ፊታቸውን የሚያወዳድሩት ከጨረቃና ከፀሐይ ጋር ነበር ውዱ ነብያችን ሰለላሁ ዐለይሂ ወሰለም። ይህን የመሰለ በኑር የተሞላ ፊታቸው ደግሞ በላዩ ላይ ምን አሉት ከተባለ በጣም የሚያማምሩ አይኖች ነበሩት ሰለላሁ ዐለይሂ ወሰለም። ሁለቱ አይኖቻቸው ሰሓቦች ሲናገሩ ካነት ዐይናሁ ዳዕጃአ ነው የሚሉት። ሁለቱ አይኖቻቸው በጣም ጥቁር ነበሩ። መሃሏ ወይ ደግሞ ማያ የምትባለዋ እቺ ፑፒል ነበር፣ ስሟ ፑፒል ነው የሚባለው መሰለኝ። መሃል ላይ ያለችው እቺ ጥቁሯ በጣም ጥቁር ነበረች። የእሷ መጥቆር ደግሞ የውበት ጭማሩ ነው። ያ ብቻ አይደለም ደግሞ አይናቸው አሽከለል ዐይነይን ያሉት አይናቸው ሰፋፊ ነበሩ፣ ጎላ ጎላ ያሉ አይኖች ነበሩ ማለት ነው። የአይን ጎላ ማለት የውበት መገለጫ አይደለም እንዴ? ውስጥ ላይ ያለው ማያዋ መጥቆሯም ደግሞ የውበት መገለጫ እኮ ነው። ይሄን ሁላ የውበት መገለጫን አላህ ሱብሓነሁ ወተዓላ ለሳቸው ሰጥቷቸው ነበር። ያ ብቻ አይደለም፣ ስለ ቅንድባቸው ሲነሳ አዘጃኒ አቅረናኒ ይላል የሆነ ሪዋያ ላይ። በሌላ ሪዋያ ላይ ደግሞ አሽፋሩሁ ወጠፉን ብሎ ይናገራል። ምን ማለት ነው ሲባል የእሳቸው ቅንድባቸው ከላይ ያለው ቅንድባቸው ጥቅጥቅ ብሎ የተሞላ ጠቆር ያለ መሃሉ ላይ ደግሞ የተሰነጠቀ የተቀራረበ ነው፣ ወላኪን የተሰነጠቀና ክፍት የሆነ ማለት ነው። መሃሉ ክፍት ነው፣ አልተነካካም ቅንድባቸው፣ ወላኪን ሞላ ሞላ ያለ ነው። ሁለቱም ተግባባ። እንደዚያ የሚያምር ቅንድብ ነበራቸው። ቅንድባቸው ደግሞ ረጅም ነበር በነገራችን ላይ። ያ ብቻ አይደለም፣ የነብዩ ሰለላሁ ዐለይሂ ወሰለም አይላሽ ነው የሚባለው ይሄኛው ከላይ ያለው ይሄኛው ጸጉሩ ማለት ነው። ይሄኛው ጸጉራቸው አሽፋሩሁ ወጠፉን ሲል ረጃጅም የሆኑ ጥቋቁር የሆኑ ናቸው ሁለቱ። ተግባባን። ሁለቱ ማለትም ይሄኛውም ረጅምም ነው ጥቁርም ነው የተሟላም ነው። ይሄኛው አይን ላይ ያለውም ደግሞ አሽፋሩሁ ወጠፉን ያሉት ይሄኛው ነው፣ ረጃጅም ነው። ረጃጅም ሲሆን ደግሞ ምን ያህል እንደሚያምር አስቡት። ምክንያቱም እሱን ለማሟላት እኮ ነው ሰው ቅንድቡን ለመቀንደብ እየተቸገረ ያለው። አላህ ሱብሓነሁ ወተዓላ ደግሞ ለሳቸው ይሄን ሁላ ነገር በተፈጥሮ ነው የቸራቸው ማለት ነው። ነስአሉላህ ሱብሓነሁ ወተዓላ አየስቂየና ሚን ሐውዲሂ። ስለሳቸው ጸጉር ከተነሳ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ጸጉር ጥቅጥቅ ብሎ የተሞላ
ጥቁር ጸጉር ነበራቸው። በጣም ጥቁር ጸጉር ነበራቸው። ሐታ ሞታቸው ሲቃረብ ማለትም እድሜያቸው ገብተው ወደ 60 ዓመት ሁላ ገብተው ከ20 የማይበልጡ ነጭ ጸጉር ነበራቸው፣ ሽበት ነበራቸው ከ20 የማይበልጡ። እነሱም ደግሞ ጸጉራቸው ጫፍ አካባቢ ነበሩና እሳቸው የሆነ ነገር ሲቀባቡ ይጠፋ ነበር ይባላል፣ አይታይም ነበር። ምክንያቱም ሌሎቹ ጥቁር ጸጉሮች ስለሚሸፍኑት ማለት ነው። የነብዩ ሰለላሁ ዐለይሂ ወሰለም ጸጉር ብቻ ሳይሆን ጺማቸውም እንደዚያው ሞላ ሞላ ያለ፣ ፊታቸውን በጣም የሚያስውብ ጺም ነበራቸው ሰለላሁ ዐለይሂ ወሰለም። ጸጉራቸው ሉጫ ነበር ወይስ ከርዳዳ ለሚል ጥያቄ ደግሞ ሁለቱም አልነበረም። በጣም ሉጫም አልነበረም፣ ከርዳዳም አልነበረም። መካከለኛ አይነት ጸጉር ነበራቸው። አሁን አብዛኛው አረቦች ጋር እንደሚታየው አይነት ጸጉር ማለት ነው። በጣም ጸጉራቸው በጣም የፈሰሰ አይነት የሚመስል በጣም ለስላሳ አልነበረም፣ ከርዳዳም አልነበረም። መካከለኛ ጸጉር ነበራቸው ሰለላሁ ዐለይሂ ወሰለም። ጸጉራቸውን ደግሞ ብዙ ጊዜ እስከ ጆሮአቸው ጫፍ ድረስ ነበር የሚያሳድጉት። ማለትም ይሄኛው መጥቶ እስከ ጆሮአቸው ጫፍ ድረስ ይመጣ ነበር ሰለላሁ ዐለይሂ ወአሊሂ ወሰለም። አንዳንዴ ደግሞ እስከ መሃል ድረስ ያደርጉት ነበር፣ እስከ ጆሮአቸው መሃል ድረስ ማለት ነው፣ እኩሌታ ድረስ። አንዳንዴ ደግሞ እስከ ትከሻቸውም ድረስ ይተውት ነበር፣ አይቆርጡትም ሰለላሁ ዐለይሂ ወሰለም። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም ውበት ቁመታቸው መካከለኛ፣ ፊታቸው ደግሞ በኑር የተሞላ፣ ቅንድባቸው ያን የመሰለ ውብ፣ አይናቸው ሰፋፊ የሆነ፣ ጸጉራቸው ደግሞ ጥቁር የሆነ ሞላ ሞላ ያለ ጸጉር እስከ ጆሮአቸው ወይ ደግሞ እስከ ጆሮአቸው ጫፍ አሊያም ደግሞ እስከ ትከሻቸው ድረስ የሚለቁት ጺማቸው በጣም የተሞላና ውበታቸውን የበለጠ ጎላ አድርጎ የሚያሳይ ውብ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ስለ አነጋገራቸው ካነሳን ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ የሚሰማ ድምጽ ነበራቸው። ድምጻቸው ወንዳ ወንድ የሆነ በጣም ደስ የሚል ሲናገሩ ጆሮን የሚሞላ ደስ የሚል ድምጽ ነበራቸው ሰለላሁ ዐለይሂ ወሰለም። ሰዎችን ሲመክሩ ድምጻቸውን ዝቅ አድርገውም ከፍ አድርገውም መካከለኛ ላይ አድርገውም ይናገራሉ። ያ የሚናገሩት ነገር ምን ያህል አስፈላጊ ነው፣ ድምጽን ከፍ ማድረግ ነው የሚሻለው ወይስ ዝቅ ማድረግ ነው የሚሻለው የሚለውን ነገር መጥነው ነው የሚናገሩ ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢህ። ያ ብቻ አይደለም፣ ሰሓቦች ደግሞ የእሳቸው ከንፈር ሰለላሁ ዐለይሂ ወሰለም ሰፋ ያለ ከንፈር አፍ ነበራቸው። አፋቸው ሰለላሁ ዐለይሂ ወሰለም ሰፋ ያለ ነበር። እሳቸው ደግሞ ሲናገሩ ብዙ ሰሓቦች ሲናገሩ ምን ይላሉ? ለው ሻአ አልዓዱ አን የዑደሁ ለዐደሁ ነው የሚሉት። የእሳቸውን ንግግር መቁጠር የሚፈልግ ሰው ካለ መቁጠር ይችላል። ለምን ሲባል ቀኑ ሙሉ እያወሩ አይደለም የሚሉት። ሲናገሩ ጥቂት ነገር ነው የሚናገሩት። ያቺ የሚናገሯት ነገር ግን አንኳሯን ነው የሚናገሩት። ሲናገሩም ደግሞ ቀስ አድርገው እየለያዩ ሰሓቦች እንዲረዱ አድርገው ነው የሚናገሩት። ይህን የምትረዱት እኮ 5 እና 6 10 ሰሓቦች የሆነ ቦታ ላይ ቁጭ ብለው ነብዩ ሲናገሩ ከሰሙ በኋላ ወጥተው ያን ነገር ሲዘግቡ እኮ ልክ ያኛው እንዳለው ይሄኛውን ብሎ ነው የሚዘግበው። ሁሉም አንድ አይነት ዘገባ ነው የሚዘግቡት። ለምን ሲባል እሳቸው ሲናገሩ ንግግራቸው በጣም ግልጽ የሆነና በደንብ በያን የሆነ ስለነበር ማለት ነው። ያ ብቻ አይደለም፣ ነብያችን ሰለላሁ ዐለይሂ ወሰለም አንዳንድ ቦታ ላይ የሆነን ነገር በደንብ አስረግጠው መንገር ከፈለጉ ይላሉ 3 ጊዜ ይደግሙት ነበር። ያንን አስረግጠው መንገር የፈለጉትን ነገር 3 ይደግሙት ነበር። ወይ ደግሞ መጀመሪያ ከነበሩበት ሁኔታቸውን ይቀይራሉ። ጋደም ብለው ከነበር ቁጭ ብለው እና መሰል ነገሮችን አሳይተው የሰሓቦችን ቴንሽን ወደዚህ ይመልሱና ከዚያ በኋላ መናገር የሚፈልጉትን ነገር ይሰጧቸዋል ማለት ነው። ለዚያም ነው ሰሓቦች የእሳቸውን ዘገባ የእሳቸውን ንግግር አንድ በአንድ ለኛ መዘገብ የቻሉት። ሐታ ከሰሓቦች መካከል እኮ አንዳንዶቹ ሲናገሩ ምን ይላሉ? የእሳቸውን ንግግር እሳቸው ሲናገሩ ብትሰማ ይላሉ አንዳንድ ሰሓቦች፣ ጨሌ ታውቃላችሁ ወይ ደግሞ ሙሰቢሕ የሚባል ይሄ ሙስበሕ የሚባል ተስቢሕ የሚደረግበት ማለት ነው። ይሄኛው ሲበጠስ አንድ በአንድ አይደለም የሚወርደው፣ ልክ ያኛው አንድ በአንድ ተለያይቶ እንደሚወርደው የእሳቸውም ቃል አንደኛው ላይ አይገባም፣ ተለያይቶ ግልጽ በሆነ መልኩ ነው የሚወርደው ብለው ይናገራሉ። ሰሓቦች ምን ይላሉ? ነብያችን ሰለላሁ ዐለይሂ ወሰለም ስለ አላህ ጉዳይ እሳቸውን ያናደዳቸው ነገር ሲኖር ወይ ደግሞ ድምጻቸውን ከፍ አድርገው መናገር ሲኖርባቸው እሳቸው መስጂድ ውስጥ ቆመው ለሚናገሩት ንግግር ገበያ ውስጥ ሆነው ሰዎች ይሰሙ ነበር። ድምጻቸው ከፍ ያለ ነበር ሰለላሁ ዐለይሂ ወሰለም። ያ ብቻ አይደለም፣ ደግሞ ነብዩ ሰለላሁ ዐለይሂ ወሰለም ዝም ሲል ዝምታቸው ግርማ ሞገስን የሚያለብሳቸው በጣም ደስ የሚል ዝምታ ያላቸው፣ ሲናገሩ ደግሞ የሚናገሩትን ነገር ጠንቅቀው የሚያውቁና ትክክለኛ የሆነን ሰዎችን መጥቀም የሚችልን ነገር ብቻና ብቻ የሚናገሩ ምርጥ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ስለ ነብያችን ሰለላሁ ዐለይሂ ወሰለም አረማመድ ጉዳይ ደግሞ ሰሓቦች ሲናገሩ ምን ይላሉ? ነብዩ ሰለላሁ ዐለይሂ ወሰለም ልክ የሆነን ቁልቁለት እየወረደ እንዳለ ሰው እንደሚሄደው ወደፊት እያሉ ነው የሚሄዱ ሰለላሁ ዐለይሂ ወሰለም። ያ ብቻ አይደለም፣ ደግሞ እሳቸው ሰለላሁ ዐለይሂ ወሰለም በጣም ፈጣኝ ነበሩ። አንድ ሐዲስ ላይ የሐዲሱ ሰነድ ያን ያክል ጠንካራ ባይሆንም አቢ ሁረይራ ረዲየላሁ ዐንሁ ሲናገር እኮ ነብያችን ሰለላሁ ዐለይሂ ወሰለም በጣም ፈጣኝ ነበሩ ይላል። እሳቸው ጋር ለመድረስ በጣም ነበር የምንሮጠው አለ፣ በጣም ነበር የምንለፋው። ለእሳቸው ግን
ያ ካሄዳቸው ኖርማላቸው ነው፣ ምንም አይመስላቸውም ነበር ይላሉ። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም በጣም ቆፍጣና የነበሩ፣ አቋማቸው በጣም የሚያምር፣ ፊታቸው በጣም ያማረ፣ በኑር የተሞላ ውብ የሆኑ ነብይ ነበሩ ሰለላሁ ዐለይሂ ወሰለም። ሌላኛውና ደግሞ አብዛኛው ሰሃቦች ከዘገቡት ነገር አንደኛው ምንድነው? አነስ ብን ማሊክ ረዲየላሁ ዐንሁ የእሳቸው አገልጋይ የነበረው ራሱ ሲናገር በህይወቴ ውስጥ በእጄ ነክቼ ከማውቃቸው ለስላሳ ከሚባሉ ነገሮች መካከል ሐርን ሁላ ነው ያነሳው። ሐሪርም ማለት ነው። ሐሪር በጣም ለስላሳ የልብስ አይነት ነው። ሐታ ሐር ራሱ የነብያችንን ሰለላሁ ዐለይሂ ወሰለም እጅ ያክል አይለሰልስም ማለት። የእጃቸው በውስጥ በኩል ያለው ቆዳቸው፣ የእጃቸው ቆዳ በጣም ለስላሳ ነበር። የሚገርመው ነገር ደግሞ ከዚሁ ለስላሴ ጋር እሳቸው ሰለላሁ ዐለይሂ ወሰለም ስራ ይሰሩ ነበር እኮ፣ ተዋጊ ነበሩ እኮ፣ ብዙ ነገሮችን ያደርጉ ነበር እኮ። ቅድም ነግሬያችሁ ነበር፣ በጣም ጥንካሬ የነበረው ሰውነታቸው ብያችኋለሁ። እጃቸው እግራቸው በጣም ጠንካራ ነበር ብያችኋለሁ። ጥንካሬው ድርቀት ሳይሆን ለስላሴው ራሱ እንደሳቸው እጅ ለስላሳ ነገር በህይወት ያጋጥሞኛ ያቅም ብሎ አነስ ብን ማሊክ ያው እንደነገርኳችሁ 10 ዓመት ሙሉ ያገለገላቸው አገልጋያቸው ነበር። እንደዚያ ብሎ ይናገራል ማለት ነው። ያ ብቻ አይደለም። ትልቁ ከነብያችን ሰለላሁ ዐለይሂ ወሰለም በጣም ተወዳጅ የሆነው ነገር ምንድነው? የእሳቸው ሽታ ነበር። መዓዛቸው፣ ከእሳቸው የሚመጣው ሽታቸው ወይ ደግሞ ጠረናቸው በጣም ደስ ይል ነበር። ሐታ የሚገርማችሁ ነገር የሚጠቀሙት አይነት ሽቶ ብቻ አልነበረም። የእሳቸው ላባቸው እንኳ ሳይቀር ከሉሉኢን ያሉት ሰሃቦች በጣም ጽድት ያለ ላብ ነበር ከእሳቸው የሚወጣው። የሆነ ከለር ምናምን አብዛኛው ጊዜ ላብ ከለር የሚኖረው እየጠቆረ ወይ ደግሞ እየቆሸሸ የሚመጣው ከንጽህና ጋር የሚያዝ ነገር አለው። እሳቸው ሰለላሁ ዐለይሂ ወሰለም 24 ሰዓት ንጹህ ነበሩ። በጣም ንጹህ ከመሆናቸው የተነሳ ኢቭን ከእሳቸው የሚወጣው ላብ ራሱ ኩልል ያለ ጽድት ያለ ላብ ነበር። ላባቸው ደግሞ ሽታ አለው። ሽታው ደግሞ በጣም ደስ የሚል ሽታ ነበር። ሐታ አነስ ብን ማሊክ ረዲየላሁ ዐንሁ፣ አነስ ብቻ አይደለም ብዙ ሰሃቦች የተናገሩት ነው። ሐታ ከሰሃቦች መካከል እኮ የእሳቸውን ላብ እሳቸው ሲተኙ ጠብቀው የእሳቸውን ላብ ከእሳቸው ስር መጠቀም የሚፈልጉ ሰሃቦች እኮ ነበሩ። ምክንያቱ ሲባል ላባቸው ሽታው በጣም ደስ ስለሚል። ስለዚህ አነስ ብን ማሊክ ረዲየላሁ ዐንሁ ሲናገር እኮ የትኛውንም አይነት ሽቶ በህይወቴ ውስጥ ያሸተትኩት ሽቶ ከእሳቸው ጠረን ጋር አይገናኝም። ከሽቶው በላይ በጣም በብዙ እጥፍ የእሳቸው ሽታ በጣም ደስ ይላል። የእሳቸው ጠረን በጣም ደስ የሚል ጠረን ነበራቸው ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ወሰለም። ሐሳን ብን ታቢት ወአሕሰኑ ሚንከ ለም ተረ ቀጡ ዐይኒ ወአጅመሉ ሚንከ ለም ተሊድ ኒሳኡ ኹሊቅተ ሙበረአን ሚን ኩሊ ዐይቢን ከአነከ ቀድ ኹሊቅተ ከማ ተሻኡ ብሎ ነቢያችንን ሰለላሁ ዐለይሂ ወሰለም ስለ ውበታቸው ሲናገር እውነትም ትክክለኛና ሙሉ የሆነን ውበት እሳቸው ላይ ቢያይ ነው ማለት ነው። እሳቸውን በደንብ አድርገው የሚያውቁ ባልደረቦቻቸው ስለ እሳቸው ቆዳ ጥራት ሲናገሩ የእሳቸው ቆዳ በጣም ጥራት ነበረው ይላሉ። ሐታ አንዱ ሰሓቢ ምን ይላል? የእሳቸውን ቆዳ ስትመለከት ይላል፣ ሰውነታቸውን ስትመለከት ልክ ነቢያችን ሰለላሁ ዐለይሂ ወሰለም ከብር የተሰሩ ነው የሚመስሉት ይላል። የብር ከወርቅ ጋር ያለው ብር አለ አይደል? ከብር የተሰሩ ነው የሚመስለው። በጣም ጽድት ያለ ከመሆኑ የተነሳ ማለት ነው። ቆዳቸው በጣም ጥራት የነበረው ቆዳ ነበር። ጀርባቸው ላይ ደግሞ የሆነች ምልክት ነበረቻቸው። የእርግብን እንቁላል የምታክል ምልክት ነበረቻቸው። ያ ምልክት ደግሞ የእሳቸው ሰለላሁ ዐለይሂ ወሰለም ኻተሙ ኑቡዋ መሆናቸው መገለጫ ነበር። ይሄ የእሳቸው ሰለላሁ ዐለይሂ ወሰለም አካላዊ ገለጻ ነው። እስቲ እሳቸውን በደንብ አድርገው አይተው ስለሳቸው ጥሩ ወስፍ ጥሩ ገለጻ ከሰጡ ሰሃቦች መካከል አንድ ወይ ሁለት ሰሃቦችን ብቻ አንስተን የተናገሩትን ነገር ሙሉ በሙሉ እስቲ አብረን እንመልከት። አልሙስተድረኩ ዐለ ሰሒሐይን የሚለው የኢማሙ ሐኪም ኪታብ ላይ የሆነ ሐዲትን ታገኛላችሁ። ሐዲቱን የዘገቡት ሂሻም ቢን ሑበይሽ ቢን ኹወይሊድ ነው። ኡሙ ማዕበድ ነቢያችን ሰለላሁ ዐለይሂ ወሰለም ከመካ ወደ መዲና ሲሄዱ በነበረበት ሰዓት እሷ ጋር አርፈው ነበርና እሳቸውን ልክ ስታያቸው ከእሳቸው ሁኔታ የተረዳችውን ነገር ለባሏ መግለጽ ጀመረች። እስቲ ጽፊህ ለና ነው የተባለችው። እስቲ ግለጪልን፣ እስቲ ምን አይነት ሰው ነው፣ ምን ይመስላል ሰውየው ተብላ ስትጠየቅ ምን ብላ ነበር የመለሰችው? ረአይቱ ረጁለን ዛሂረል ወዳአህ ነበር ያለችው። ዛሂረል ወዳአቲ ማለት በደንብ አድርጎ ንጽህናውን የሚጠብቅና ፊቱን በደንብ የሚያበራ ሰውን አየሁ አለች። የመጣው ሰው ንጽህናው ላይ የማይታማ ፊቱ በደንብ የሚያበራ ብርሃናማ ፊት የነበረው ሰው ነበር። አብለጀል ወጅሂ ፊቱ በደንብ የሚያበራ የሚለው ነው የሚደግመው ይሄኛው። ሐሰነል ኹሉቂ ስነ ምግባሩ በጣም ያማረ ውብ የሆነ ስነ ምግባር የነበረው። ለም ተዒብሁ ሰጅለቱን ቦርጭ ያላስነወረው አለች። ለም ተዒብሁ ማለት ያላስነወረው፣ ሰጅለቱን ሆዱ ገዝፎ ወይ ደግሞ ቦርጫም ሆኖ ሼፑ ያልተበላሸ እንደማለት ነው። ወለም ቱዝሪ ቢሂ ሰዕለቱን እንዲሁም ደግሞ የጭንቅላቱ ትንሽነት ውበቱን ያልወሰደበት ማለትም ጭንቅላቱም ከሰውነቱ ጋር ልክትክት ያለ ወይ ደግሞ ልክት ያለ ምርጥ ሰውነት ማለት ነው። ጭንቅላታቸው ሰለላሁ ዐለይሂ ወሰለም ከሰውነታቸው ጋር ማች የሚያደርግ፣ ደረታቸው ሰፊ ነው ብያችኋለሁ፣ ቁመታቸው መካከለኛ ነው ብያችኋለሁ።
ጭንቅላታቸውም ደግሞ በዚሁ አጋጣሚ ትልቅ ጭንቅላት ነበራቸው ሰለላሁ ዐለይሂ ወሰለም። ያ ጭንቅላት ከሰውነታቸው ጋር እንዲህ ሙሉ በሙሉ ሲታይ ውበት በውበት ነበር ብላ ገለጸች ኡሙ ማዕበድ ረዲየላሁ ዐንሃ። ከዚያ ምን አለች ታዲያ? ወሲሙን ቀሲሙን አለች። ወሲሙን ማለት በጣም ውብ የሆነ፣ ቀሲሙን ማለት ደግሞ በልክ የተከፋፈለ ማለት ነው። ሰውነቱ ሙሉ በሙሉ የተከፋፈለ በጥሩ ሁኔታ የተከፋፈለ ማለትም ጭንቅላቱ ከደረቱ ጋር በደንብ የሚሄድ፣ ደረቱ ደግሞ ከሆዱ ጋር በደንብ የሚሄድ፣ ሆዱ ደግሞ ከእግሩ ጋር በደንብ የሚሄድ፣ ቁመቱ ከሰውነቱ ጋር በደንብ ማች የሚያደርግ ማለት ነው። ምርጥ የሆነ ሰውነት የነበረው ሰው ነበር። ፊ ዐይነይሂ ዳዕጁን አለች። አይኖቹ በጣም ጠቋቁር የሆኑና ስፋት የነበራቸው። ወፊ አሽፋሪሂ ወጠፉን፣ የአይኖቹ ቅንድብ ደግሞ ይህችኛው ጫፍ ላይ ያለችዋ ደግሞ ረዘም ብላ የሞላች አለች፣ በደንብ ጥቅጥቅ ብሎ የረዘመ። ወፊ ሰውቲሂ ሰህሉን አለች፣ ድምፁ ደግሞ በደንብ በግልጽ የሚሰማ ጽድት ያለ ድምፅ፣ በዚያውም ልክ ደግሞ ወንዳ ወንድ የሆነ ሙሉ የሆነ ድምፅ በደንብ የሚሰማ ድምፅ ማለት ነው። ወፊ ዑኑቂሂ ሰጠዑን አለች፣ አንገቱ ደግሞ ረዘም ብሎ የሚታይ። የአንገት ርዝመትም ደግሞ የውበት መገለጫ ነው። ሰውነቱን እስቲ በደንብ አድርጋችሁ ሳሉት። ነቢዩ ሰለላሁ ዐለይሂ ወሰለም ምን ያህል ውብ እንደነበሩ፣ መካከለኛ ሰውነት ያላቸው፣ ደረታቸው ሰፊ የሆነ፣ ጭንቅላታቸው ከሰውነታቸው ጋር ማች የሚያደርግ፣ ፊታቸው በጣም የሚያበራ ውብ የሆኑ፣ አሁን እንደተነገረው አይናቸው በጣም ጥቁር የሆነ ተግባባል። ያ ብቻ አይደለም፣ የአይናቸው ቅንድብም ደግሞ ጥቅጥቅ ብሎ ረዘም ያለ። ያ ብቻ አይደለም ደግሞ አንገታቸው ረዘም ያለ አንገት። ወፊ ሊሕየቲሂ ከታፈቱን፣ ጺሙ ደግሞ ጥቅጥቅ ያለ ነበር። አዘጁ አቅረኑ አለች፣ ይህኛው ከላይ ያለው ቅንድባቸው ረዘም ብሎ የሞላ። አቅረኑ ማለት ደግሞ የሚገናኝና መሃል ላይ ደግሞ ክፍት የሆነ ማለት የሚቀራረብ ወላኪን መሃል ላይ ክፍተት ያለው ማለት ነው። ኢንሰመተ ፈዐለይሂ ልወቃር፣ ዝም ሲል ያ ዝምታው ግርማ ያላብሰዋል፣ ክብርን ያላብሰዋል ዝም በማለቱ ማለት ነው። ወኢን ተከለመ ሰማሁ ወዐላሁ ልበሃ፣ ከተናገርም ደግሞ ንግግሩ ከፍ ያደርገዋል ነው ያለችው። ምክንያቱም ሲናገር የሚናገረውን ጠንቅቆ ስለሚያውቅ። ያ ብቻ አይደለም፣ ምን አለች? አጅመሉ ናሲ ወአብሃሁ ሚን በዒድ፣ ከርቀት ሲታይ በጣም ውብ የሆነ ሰው ነው አለች። ወአሕሰንሁ፣ ውበት ብቻ ሳይሆን ደግሞ ውበት ብቻ ሳይሆን በደንብ የሚታይም ሰው ነው ከርቀት ሲታይ። ወአሕሰንሁ ወአጅመሉሁ ሚን ቀሪብ፣ ከቅርበት ሲታይ ደግሞ ውበቱ የበለጠ ጎላ የሚል ቆንጆ ውብ የሆነ የተሟላ ሰው ነበር። ሑልውል መንጥቂ ፈስሉን አለች፣ ሲናገር ንግግሮቹ በጣም የሚጣፍጥ ንግግር የሚናገር። ፈስል ማለት ደግሞ ንግግሮቹ የተከፋፈሉ ግልጽ የሆኑ ንግግሮች ማለት ነው። ላ ነዝሩን ፊህ ወላ ሀድሩን አለች፣ በጣም አጠር ያለ ንግግር ተናግሮ እንዲሁ ምን ነው በጨመረ የማያስብል። ወላ ሀድሩን አለች እኮ ወላ ሀድሩን፣ ዝም ብሎ ደግሞ ንግግሮቹን ለቆ ትርፍ ነገሮችን ተናግሮ እንዲሁ ዝም ባለ የማያስብል መካከለኛ የሆነ የቱ ጋር መናገር እንዳለበት የቱ ጋር መተው እንዳለበት፣ ምን መናገር እንዳለበት ምን መቀነስ እንዳለበት ሰው የማያስተካክልለት አላህ ሱብሓነሁ ወተዓላ አስቦ የሰጠው ማለት እኮ ነው። ሰለላሁ ዐለይሂ ወዐላ አሊሂ ወሰሕቢሂ ካነ መንጥቁሁ ኸረዛቱ ነዝሚን አለች። እንዲሁ ንግግሩ የሚመሰለው በምንድን ነው? ልክ ቅድም ተናግሬ ነበር፣ የሆነ ጨሌ እኮ ሲበጠስ እኮ ሲፈስ እንዴት ነው አንድ በአንድ አይደለም የሚወርደው፣ እየተለያየ ማለት ነው። ልክ እንደዚያ ነው ንግግሮቹ አንድ በአንድ የሚወርዱት አለች። ተርቲብ ባለው መልኩ ስርዓት ባለው መልኩ ነው የሚወርዱት። ከዚያ ምን አለች? ረብዓቱን ላ ተሽኑሁ ሚን ጡሊን፣ ረብዓቱን መካከለኛ ሰውነት ያለው ነው፣ ረጅም ላ ተሽኑሁ ሚን ጡሊን አለች። ከርዝመቱ ከሰዎች መካከል የሚታይና የሚያስጠላ አይነት ርዝመት የሌለው አለች። እንዲሁም ደግሞ ምን አለች? ላ ተቅተሒሙሁ ዐይኑን ሚን ቂሰሪን፣ አይን ደግሞ ቀለል አድርጋ ማታየው ከእጥረቱ የተነሳ እንደዚያም አልነበረም አለች። ምን ነበር ታዲያ? ረብዓ መካከለኛ ሰውነት ነበራቸው ሰለላሁ ዐለይሂ ወሰለም። ኡሙ ማዕበድ ምን ትላለች? ፈሁወ አንظሩ ሰላሰቲ መንظረን፣ ከሶስት ሰዎች ከሶስቱ የበለጠ ፈክቶ የሚታይ በጣም ብርሃናማ የሆነ ፊት ያለው እሱ ነው። ወአሕሰኑሁም ቀድረን፣ ከሁሉም የበለጠ ክብር ያለው ነው፣ በጣም ያከብሩት ነበር አለች። ለሁ ሩፈቃኡ፣ ጓደኞች ነበሩት። የሑፉነ ቢሂ፣ ሁሌም የሚከቡት ጓደኞች ነበሩት። ከበውት ነው የሚሄዱት። መሄድ ብቻ አይደለም፣ ኢን ቃለ እስተመዑ ሊቀውሊሂ፣ ቢናገር ንግግሩን ቶሎ የሚሰሙለት። ወኢን አመረ ተባደሩ ኢላ አምሪሂ፣ የሆነን ነገር ያዘዛቸው እንደሆነ ያንን ትዕዛዙን ለመፈጸም የሚሽቀዳደሙለት ጓደኞች ነበሩት አለች። ማሕፉዱን አለች እኮ ሱብሓነላህ። ተመልከቱ፣ ማሕፉዱን ብሎ ማለት በደንብ ኬር የሚደረግ አሊያም ደግሞ የሚስተናገድ ማለት ነው።
ሁሉም ሰው እሱን ለማስተናገድ የሚተጋለት አይነት በጣም ተወዳጅ የሆነ ማህሹዱን ማለት ደግሞ ብዙ ተከታዮች ያሉት። እንዴ ብዙ ተከታዮች እንዳሉት እንዴት አወቀች? እዚያኔ 3 ብቻ አልነበሩም እንዴ? ነዓም ከንግግሩ ከሁኔታው ካለበት ሁኔታና ከሱ ጋር የሚሄዱት ይሄን ሁላ ችግር እያሳለፉ እንዲህ ሲለፉለት ስታይ ያን ነገር አይታን የገመተችው ማህሹድን ያለችው እንዲህ ያለ ሰውማ በእርግጠኝነት ብዙ ተከታዮች አሉት አለች። አላሁ አክበር። ላ ዓቢሱን ወላ ሙፈኒድ። ላ ዓቢስ ማለት የማይኮሳተር ፊቱን ያላጨፈገገ፣ እንዲሁም ደግሞ ወላ ሙፈኒድ ብሎ ማለት የሆነ ደካማ የሆነ አስተሳሰብ የሌለው ደካማ የሆነ ተቀባይነት የሌለው አይነት አስተሳሰብ የማያራምድ አለች። አስተሳሰቡ በአጠቃላይ ተቀባይነት ያለው ምርጥ የሆኑ ነብይ እንደሆነ ኡሙ ማዕበድ ረዲየላሁ ዐንሃ ተናገረች። ይህንም መጀመሪያ ላይ ስትናገር ለባሏ እንዲህ ብላ ስትገልጽ ሙሉ በሙሉ የነብዩን ማንነት 100% አውቃው አልነበርም። ወላኪን ከርቀት ስታየው ነበር። እሷ ብቻ እኮ አይደለችም። አብዱላህ ኢብኑ ሰላምም እኮ ሲናገሩ ኢማሙ ነሳኢና ኢማሙ ትርሚዚና ኢማሙ አሕመድ በዘገቡት ሐዲስ ላይ አብዱላህ ኢብኑ ሰላም ካነ ሒብረን ሚን አሕባር ልየሁድ ከአይሁዶች አዋቂ መካከል አንዱ ነበርና ሲናገር ምንድን ያለው? ሰዎች እኮ ነቢዩ ሙሐመድ ወደ መዲና መጥተዋል ሲባል አሉ እኮ ሰዎች ሙሉ በሙሉ እየጎረፉ ወደ እሳቸው ሄዷል። እኔም ቀስ ብዬ ማን እንደሆኑ ሊያቸው ብዬ ሄድኩኝ አለ። ልክ መጀመሪያ ሄጄ ፊታቸውን ሳይ በእርግጠኝነት አወቅኩኝ። ኢነ ሃዛ ለይሰ ቢወጅሂ ካዚቢን አልኩኝ አለ። ይህን የመሰለ መፍካት ይህን የመሰለ ብርሃን ከፊት ላይ የሚታይበት ሰው አበደን ውሸታም ሊሆንስ አይችልም አልኩኝ አለ። እንዲህ የበራ ፊት፣ እንዲህ የሚያምር ፊት፣ እንዲህ እውነተኛ የሚመስል ፊት በፈጣሪ ላይ ቀጥፎ መሆን አይችልም ብዬ አሰብኩ አለ። ከዚያ በኋላ ደግሞ ከነቢያችን ጋር ሰለላሁ ዐለይሂ ወሰለም ብዙ ጥያቄዎችን ጠየቀ። በስተመጨረሻም ደግሞ ሰለመ ማለት ነው። ምን ልላችሁ ፈልጌ ነው፣ ነቢያችሁ አሁን እንደተመለከታችሁት ውበታቸው ከላይ እስከታች ድረስ የሚያስደምም ከስነ ምግባራቸው ባልተናነሰ መልኩ የእሳቸው ውበትም ደግሞ የሚያስደንቅ ውብ የሆኑ ነቢይ ናቸው ሰለላሁ ዐለይሂ ወሰለም። አላህን ሱብሓነሁ ወተዓላ ምን ለምነው በነገው ዕለት ከእሳቸው እጅ የእሳቸው ገንዳ የሚቀዳውን የሐውድ ውሃ እንዲያጠጣን ነው። አላህ ሱብሓነሁ ወተዓላ በዱንያ ላይ የእሳቸውን መንገድ ተከትለው በአኺራ ደግሞ የእሳቸውን ሐውድ ያልተከለከሉ መልካም ባሮች ያድርገን እላለሁ። ነቢያችሁ ይሄን ይመስሉ ነበር፣ ውብ ነበሩ። አላህ ሱብሓነሁ ወተዓላ ከእሳቸው ጋር ጉርብትና ይወፍቀን። አሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።